አለያ ሞቆሪ ዳንጋኛ ማርገው በጊዜ የሚገባ ቀን እራት አንበላ እንዲሁ ስንስቅ ነው የምናደርገው እሱ ባለበት እኛ መቀለል እንደውም አያምርብንም መስጠቱን እቀናበታለሁ ጉዴ ኮለኛል ወይ ለዋል እኔ እኮ እዚህ ጋር ደርሼ ፈርቼ እንኩት ጎደንጋል ከዛ አልበም በኋላ for the first time በዛ ደረጃ እኔም ነገመግመው ያጫሉ ዋይኬኛ የሚለው አልበም የተረሱ ቃላቶችን ኪነ ጥበባዊ በሆነ መልኩ በዘፈኖቹ ውስጥ ይገልጻቸዋል አይዲያ ስተሹራሱ እዚህ የሚገራርም ስራ ነው የሚሰራው የተለየ ተሰጥቷለሁ አጫሉ ማላንጅራ ያጋ ማላንጅራ ጫጫብሴና ያቴራ የኢትዮጵያን ድንበር ዙሪያውን ዞረን ብንቆፍር የኦሮሞ አጥንት የሌለበት ቦታ የለም ብሎ የተናገረው አጫሉ ነው የኔ አያቶች እኮ አድዋ ዘምተዋል መቀሌ ተብሎ ነበር የሚለቀሰው ኦሮሞነትን የሚውጥ ኢትዮጵያኒዝም አይቀበልም አጫሉ በተመሳሳይ ሰዓት ኢትዮጵያዊነትን የሚክድ ኦሮሞነትም አይቀበልም አጫሉ እኮ ሞትን ሳይፈራ እውነትን በማይክ የተናገረ ልጅ ነው ድምጽ በሚተፋው ነው እሳት የሚተፋው ነው ያስጣለው ክብሪትም እብሪትም አብሪ ጥይትም አይፈታ ጥያቄ ልክ ካልሆነ መልስ ልክ አይሆንም እሱ ደግሞ ልጆቹን ሳያሳድግ በተለይ ቲያውን ታላቅ ልጁ ወቢ ኦቨር በሚባል ደረጃ ለምዷታል ከሷ በሚነሱብኝ ጥያቄዎች የሚመለሰው ነገር ነው የኔ ፍራቻ ሁሉ ጀላ ማልካያቱ ማልቱ ቦሬሴ ታሌለከና ልቡ አካታሳባቱ አማብዮኛ አጫሉ ለቤተሰቡ አራተኛ ልጅ ነው ለኔ ታላቂ ነው በመሃላችን ሁለት ሰዎች አሉ በጻነቱ ደግሞ በጣም ታሞብኝ አንድ ወሮ ነው እዚች ጋር ወጣችው ነገር ወጣ እሷ በስታ ሰውነቱ በሙሉ እቺ ወገቡ ብቻ ነች እንጂ ዳና የለም እሱ አንድ አመት 5 ወር ምንም ሳላቅ እንዴት እንደማይ ሳላውቅ ታሞ ዳናለኝ ልጅነቱ በጣም የሚያሳሳ ነው ያው እንደማንኛውም ሰው ነው ያደገው እንዳለንበት አካባቢ ከብቶች በማገድ በትምህርት እድሜው ለትምህርት ሲደርስ እንደዛ ነገር ከጓደኞቹ ጋር ያለውን በማካፈል ነው ምንም አቅም እሱ ይሄንኑ ክራር ብቻና እቺኑ መጫወት ነው እንጂ ምንም አቅም አለያ ሞቆሪ ዳንጋኛ ማርገው በ6 አመት ጩጬ ሆኖ ነው ከከብት ጋር ሲውል ቆርቆሮ ለቅሞ እንደገና በየመጠጥ ቤቱ እየሄደ ቆርኪ ለቅሞ ያንን እላው ላይ ሰርቶ ከሽ ስለሚል እሷን ሰርቶ ወንዝ ይወርዳል ከከብቶች ጋር ሲጫወት ይውልና ይገባል ምነው ልጅ አይርብህም ወይ ለምንድን ነው ማትገባው እላለሁ ምንም ይርባኛል መስለሽ እኔም እኮ አይርባኝም ይለኛል አንተ መጠጥ ቤት እየሮጥክ ሌባ አይደለሁም ባክሽን ተይኝልኝ እኔ ሌባ አይደለሁም ቆርኬ ጣሉትን ቆርኬ እኮ ነው የምለቅመው አታውቂኝም እንዴ ላልበቃ እኔም ተዋለሁ ደንግጬ ተዋለሁ ድምፁ በጣም ደስ ይላል ይሄ ልጅሽ አስማሪ ልጅሽ ይላል አባትየው ደግሞ የአስማሪ ልጅሽ እኔ አስማሪ አይደለሁም ዘሮች አስማሪ አይደሉም አንተ አስማሪ ይላል አንድ ቀን የሱ ወንድም አሉ ታላቅ ወንድማቸው መጣና ቤት አለ እንደዚህ አሁን እሱ ይቆጣል ሲቆጣ ጊዜ ተው አትቆጣ ወይስ እግዚአብሔር ነገር አይታወቅም ይሄን ዘፈን አሁን አንተ ጠላህ እንጂ እንጀራ ገበታው ሊሆን ይችላል እንደዚህ አታርገው ጭንቅላቱን አትንካው ፈጽሞ አትንካ ብሎ ተቆጡ የሳቸው ታላቅ ወንድም ነበራቸው እነሱ ሲቆጡ ከዛ ነዲ አልተናገረው እሱም እንቢ ያለ መጣ አሁን ሄድና አሁን
ይሄን ዘፈን ገባ እዛው አውሶን ባለው ገብቶ ለሊት በ9 ሰዓት ነው ጉዴ ኮለኛል ወይ ለዋል እኔ እኮ እዚህ ጋር ደርሼ ፈርቼ ዘፈንን ቀጠልኳል እንኩት ጎደንጋር አመለጥኩና መጣው ይለኛል ዘፈንኩና ስፈራ ዘፈን ቀጠልኳል በአንገት አሁን ከዛ ጨርሼ መጣው አንተ ልጅ አውሬ በላሃል አንተ ልጅ አንድ ቀን ትበላለ አረባክ ተወኝ ልጅ ሆይ ተው ሰይጣን ይመታል አልኩት አንድ ቀን ለሊስ እኔም ሰይጣን ነኝ እኮ አታቂኝም እንደ እኔ ሰይጣን ነኝ አለ ይሻልኩና ተውኩ በቃ እግዚአብሔርን ጸሎት ማድረግ ጀመርኩ ትምርቱንም ደሞ አይተው ትምርትም አንደኛ ይወጣል ይጠሩኛል እዛ በምን እንደማር አላውቅም ሱሬ ጅልበራን ኑምቴ ተባቱ ወራናታ ሱሬ ጅልበራን ኑምቴ ተባቱ ወራናታ ሮሮቄ ኦፊት ዱፍቴ ተባቱ ተታፈታን አባቱ ተታፈታን የሆነ ልጅ ይሞታል 05 አሁን ያንን የትልቁ ጓደኛ ነው የሀብታሙ ጓደኛ ነው ያለች ከትምርት ቤት ሲገባ ገደሉት እነዚህ ወያኔዎች ይገደሉ ጊዜ አሁን ወዮ እኔ እነሱን ይገደሉብኝ መሰለኝ እሱ እየሰደባቸው ይሮጣል በድንጋይ ይላቸዋል አንዴ እነሱን ለምናለሁ አንዴ እሱን ለምናለሁ እንዲሁ በዚህ መሃል እንደ ውሻ እንደሆንኩ እንደምንም ያለ ተረፈ ገባ በዘጋንበት መቼ ይሽላል በ16 አመቱ ያው በተማሪዎች በነበረው እንቅስቃሴ ከ11ኛ ክፍል ተይዞ ሰኔ ወር አካባቢ ይመስለኛል ማረሚያ ቤት ገብቶ በ21 አመቱ ነው ከ5 አመት ቆይታ በኋላ ከማረሚያ ቤት ወጣው እኔና ሀጫሉ የተዋወቅነው እስር ቤትም አብረን ነው ብዙ ነገር ያሳለፍነው እኔ ያን እድሜ ለእስር ስላልደረሰው በቀይ መስቀል ነው ከእስር ቤት የወጣሁት እነሱ ጊዜያቸውን ጨርሶ ነው የወጡት ሁለተኛ ደረጃ ተማሪ እያለሁ ነው የታሰረውና እዛ ማንበብ መጻፍ የማይችሉትን ሰዎች ማስተማር ጀመረ ሀጫሉ በልጅነቱ የሰራቸው ዘፈኖች ለምሳሌ ጌረርሳውን የሰራው እስር ቤት ሆኖ ነው በጣም የሚገርም ጌረርሳ ቁጥር 1 ላይ ያለው ጌረርሳ ወለጋ ጌረርሳ ይባላል ጌረር ላንጀ ጆሊ ሸካት መከየተ ሌሉሬ badi naanje joli shakangat badi naanje dareet me kajelure የሚገርም ግጥም ያ ጌሬርሳ ደግሞ ነጭ አልነበረም ቡኒ የሚባል የግጥም አይነት ነበረ ማለት ግልጽ ያልሆነ አብስትራክት የሆነ ማለት ነው ለምሳሌ ስለ አንድ ነገር ለመናገር በቀጥታ የዛን ነገር ስም ከመጥራት በሌላ ነገር አስመስሎ የመስራት ነገር ነበረ ያንን ጌሬርሳ የጻፈውን ከ21 አመት በታች ሆኖ ነው ቢያንስ ከ16 እስከ 21 አመት ባለው እስር ቤት በነበረበት ጊዜ ነው ሌላው እዛ ውስጥ መቆየቱን ጠቅሞታል ሙሉ ጊዜውን ሙዚቃ ላይ ያሳልፋል መላልሶ ይሰማል መላልሶ ያነባቸዋል መላልሶ ይጽፋል ከዛ ሲወጣ በቃ ሙሉ ነገር ነው ይዞ የወጣው መጀመሪያ አልበም ሲሰራ ታምራት ከበደ ይባላል ኪቦርዲስቱ የሰራለት ሙሉ አልበም በሱ ነው የተዋወቀው በጣም አሪፍ ነበረ ያው ሀጫሉ ባህሪው ጥሩ ልጅ ነው ጥሩ ስራ ነው የተሰራው ህዝብም ጋር በጥሩ ሁኔታ ነው ተቀባይነት ያገኘው እንደመጀመሪያ አልበም አልነበረም ጥሩ ስራ ነበር የሰራነው አልበሱ ያወጣ ጊዜ የጅማ ዘፈን በሱ ዘፈን ነው መጀመሪያ የሀጫሉ ዘፈን የሰማሁትና በጣም ዜማው አሪፍ ነበር እና ምን እንደሚልም ባላቅም ግን በጣም ወድጄው ሰምቻለሁና በየቦታው ሲሰማ ነበር ትዝ ይለኛል የወጣ ጊዜና የተሻገረ ነው በጣም ሁሉም ቦታ የተሰማ ልጅ ነው በጣም ጎበዝ ሙዚቀኛ ነው በጣም አዚያሚ ነው ዜማ ላይ በጣም ጎበዝ ነው ካንኮለብሬ ሱማፍኑ ጌቱማ ናቲታቴ ካሱሲ ቡና ወየ ሱሲ ቡዳ ደፈኒ ዳንፊሱ ማሶዳብናን ከሚን ጫሊሱ አንሶሶዳቴ በረና ቀልቢ ኮቲ
ጊቤጋ መንጃለዴ የሰኝ ሞቴ የመጀመሪያውን አልበም ስታየው ማለት ኢትዮጵያ ውስጥ ሂት የምትለው አልበም በአንድ ጊዜ ሁሉም የሚያደምጠው ለሁሉም ጆሮ ግብ የሆነ አልበም ነው። ከዛ ውስጥ አንድ ዘፈንን በተለየ ሁኔታ ማንሳት ፈልጋለሁ። ተኩማ የምትለው ዘፈን እሷ ዘፈን ከፖለቲካ እይታ ወይም ደግሞ ከጥያቄ አንፃር ከማህበረሰባዊ ከህዝብ ጥያቄ አንፃር የሶስት ትውልድ ምናልባትም የ80 ዓመት ጥያቄን ያነሳበት ሶስት ዘፋኞችን እዛ ሙዚቃ ላይ ታገኛለህ። የሙዚቃ ኢንዱስትሪ ከመጀመሩ በፊት የመጀመሪያው የኦሮሞን ድምጽ ወሰኑ ዲዶን ታገኛለህ እዛ ዘፈን ላይ። ፈርደቱ ግርቦ ዲዴ ቢላቱ ተፋዴማ ቢላ ማለት እንትን ነው የገብስ ሳሩ ሰብሉ ማለት ነው። ሳር ለመብላት ማሳ ውስጥ የገባ ፈረስ ያጨደውን ወይም ደግሞ የበላውን የገብስ ሳር ትፍንትፍ እያለ ሲወጣ ማለት ነው። ፓራዶክስ ነው የሚጣላ ነገር እርስ በርሱ። ያንን አንስቶ ይመጣና እዛው ዘፈን ላይ ሀርኪ ሀርከኛቱ ብሎ ያነሳል። አሊ በ1960ዎቹ መጨረሻ ላይ እጅጁን ወንድሙን አይገልም እኛ ባንስማማ ማለት አንድ ብንሆን እርስ በርሳችን ተባልተን ራሳችን አሳነስን እንጂ ብሎ ያነሳና እንደገና 20-30 ዓመት ወደዚህ መጥቶ በ1960 80ዎቹ ንሆ ጎበና ተኩማ ብሎ ያለውን ሶስት ዘፈን ይሄ ትልቅ እንትን ነው ለኔ እንደ መጽሐፍ ታውቃለህ። ስቴትመንት ኦፍ ፕሮብለም አለ አሁን ለምሳሌ ሪሰርች ላይ ከዛ ሊትሬቸር ሪቪው ታነሳለህ እያልክ ኮንክሉዥን ምናምኑን ታስቀምጣለህ። ይሄ ትልቁ ስራው ነው። ከዛ ባሻገር በአጫሉ ዘፈኖች ውስጥ የምታገኘው ቋንቋን ያስተምርበታል ብዬ ነው የማስበው። በተለይ በስነ ልሳን ውስጥ ሞሪበንድ ሌክሲከን የሚባሉ አሉ። ሊሞቱ አፍ ላይ የደረሱ ቃላቶች በተለያየ ምክንያት ይሞታል እና እነኚህም በተለይ በአፋን ኦሮሞዎች ሞሪበንድ ሌክሲከን የሚባሉትን ቃላቶች የተረሱ ቃላቶችን አምጥቶ ኪነ ጥበባዊ በሆነ መልኩ በዘፈኖቹ ውስጥ ይገልጻቸዋል እና ብዙ ቃላቶች አሁን እሱ ሲጠቀምባቸው የነበሩ ቃላቶች ከሞሪበንድ ቮካብለሪ ወደ ቤዚክ ቮካብለሪ ሰዎች በየዕለት ህይወታቸው ፍሪኩዌንትሊ የሚጠቀሙ ቃላቶች አሉ። በኦሮምኛ ውስጥ አንድ የተለመደ ትግልና አርት አብሮ የሚሄዱበት ነገር አለ። ሀጫሉ በፍቅር ነው የጀመረው አስታውሳለሁ። ጅማውን ሲሰራ በዚህ ሪትም በዚህ በፍቅር ዘፈን ታወቃለሁ ብሎ ነው የጀመረው። ወቅቱ ኦፍ ኮርስ የፖለቲካ ትኩሳት የነበረበት ወቅት ነው፣ ግን እንደዚህ እንደ መጨረሻዎቹ አካባቢ አልነበረም። ነገር ግን አልበሙ ውስጥ እስር ቤት እያለ የሰራቸው የትግል ዘፈኖች ነበሩ። ስለዚህ ያው አሁንም ካሴቱ ውስጥ ብናይ በብዛት ያሉት የፍቅር ዘፈኖች ናቸው። አንድ ዘፈን የትግል ዘፈን ካለ ግን ሀጫሉ ሙሉ ሙዚቀኛ ስለሆነ በአንድ ዘፈን ሌላ ሰው አልበም ሰርቶ ሊያንቀሳቅስ የማይችለውን ነገር ያንቀሳቅስ ነበር። በኬሳ ሲን ዳብኔኑ በኬሳ ቀምና ቀቤኛ ሲን ዳብኔኑ ቀቤኛ ቀምና ወኔ ጋልቴኒ ቤዳንዲ ወንዶሚና ማሊፍቶ ኮንታኔ ማወል ጉዱም ፊና ጡኩማ ማፍዳምኔ ታቃልማኔ ብኔንሳ ማሊፍ ወልጅብና ከጅማ ወደ ለቀምት ስመጣ መኪና ተገልብጦበት ቺኛዋ ለቃለች ተሰበረች። ቀኑ ክዳነ ምሕረት በ16 ነው ነሐሴ 16 ነው የወደቀው። ከዛ ነዲ አሁን በየወሩ በእግሬ ነው የምሄደው በየወሩ ኢየሱስ ይላል ማለት ነው። አብሬ አልነበርኩም የዛኔ እንዳጋጣሚ እኔ ለምን እንደቀረውም አላውቅም። ስራውን ተነጋግሬ ተስማምቻለሁ። ግን እነሱ ወደ ጅማ ሲሄዱ እኔ ወደ አርሲ አካባቢ ሆነ ቦታ ሄጄ ነበር። በስልክ ነው የሰማሁት አደጋው ሲደርስ። አደጋው በጣም መጥፎ ነበረ፣ ግን እግዚአብሔር ይመስገን የዛኔ እዚህ ላይ ክላቪክል ቦን የሚባለው ብቻ ነበር የተሰበረው። እሱ ታክሞ ይድናል እና ያው በብዙ አደጋ አልደረሰም፣ ግን መጥፎ ነበረ። መኪኖቹን ሁኔታ ምናምን ስታይ ሰው ከዛ ውስጥ ይወጣል ብለሽ አትገምጪም። እንደዛ ብዙ ሰው ያው የአካል ጉዳት ብቻ ደርሶባቸው ወጣው ነበር። አፋን ሼሚ ዳጋ ኦቦሽና ሶፍቱ ኦሮሞ ማሼቲን yomu itti boontu baay'ee dishee jaalle daran jaalatamtu ni darani jaalatamtu
ዳዊት መኮንን እና ሊብራን በፍቅር ነው የሚወዳቸው። ዳዊት መኮንን እያስመሰለ ነበር ወደ ዘፈን የሚያመጣው እና በጣም አድናቂው ነው። በጣም ነው የሚወደው። የማሊ ስራዎች የሱዳን ምናምኖች በጣም ነው የሚወደው። እነሱ ነው ብዙ ጊዜ የሚሰራው። ማንኛውንም ዘፈን ኢሚቴት ሲያደርግም በጣም ጎበዝ፣ ወደ ራሱ ስራ ሳይመጣ በፊት ማለት ነው። በጣም ጎበዝ ነው። በጣም ታለንትድ ነው። ብሔር አይለይም። በዛ ሰዓት ራሱ ማንኛውንም አማርኛም ኦሮምኛም ሙዚቃዎችን ሌላ ሙዚቃዎችን ያዳምጣል። መድረክ ላይ ኮፒ ሙዚቃ በሚጫወትበት ሰዓት የነ ጎሳዬን የነ ዳላ ድምቄን ዘፈኖች ምናምን ይሞክራል አውቃለሁ። በጣም ክለብ ራሱ ይሰራ ነበር። አምቦ ላይ አንድ ክለብ ነበረ፣ ታዋቂ ነው ክለብ። እዛ ክለብ ውስጥ በጣም በተሻለ ሁኔታ በቃ እነኚህ አማርኛ ዘፈኖች ይዘፍናል። በጣም ሃጫሉ አይመርጥም ሙዚቃ ሲያዳምጥ። ለዛ ነው እንደዚህ በጣም ጎበዝ ነው በህዝብ ዘንድ ጠለቅ ብሎ የገባ ማለት ነው። እና በአብዛኛው እሱ የምሰማችሁ ሙዚቃዎች የሰለሞን ደነቀ፣ የጥላሁን ገሰሰ እና የክቡር አርቲስት ሊብራን ነበር። አከኑብሰተኔ ማተቤኮ ያዶንኬናቴ ሲሱ ያዳፋቲስ ፋሮ ቤኖን ቦና ከተማ ነጋሮ አሻም ያማታ ቤና አሻም ያዳፋቶ አሻም ያንቂ ሴና አሻም ያኩመቶ አሻም ያንቂ ሴና አሻም ያኩመቶ። ከዛ ውጪ የአማርኛም ያዳምጣል፣ የአፍሪካ ሙዚቃዎችን እንግሊዘኛም ያዳምጣል። ግን በጣም የተለየ ቦታ የሚሰጣቸው የኦሮምኛ የድሮ ስራዎች ለዚህ ትግል ጥንስስ ናቸው። ብዙዎቹ የፍቅር ዘፈን አይደሉም። የፍቅርም ቢሆኑ የሆነ አብስትራክት ነገር ይኖራቸዋል። ለዛ የተለየ ቦታ ነበረው ሃጫሉ። ይኑማን ትክሴ ማለኩ ለቶ አሹፌን በዳሎን እንጋብዝኩ ይኑማን ረፌ ማለያ ለሚ ተኩማ ታቦና መራፊዙ ከኔ ከጎባ ኮርማ ከሚል ዘፈን ላይ ነው የተቆረጠው። ጌለርሳውም ሪትሙም ማለት ነው። ግን አሁን እኔ እሱን ደግሜ ብሰራው የእሱ አይነት ስራ ስላለኝ እንደገና ሃጫሉ በጣም ስለወደደው ጆቴኮ አንሲዱ ብሎ ነው የጠየቀኝ። ሲጠየቀኝ እኔ ልሞትልህ ብሎ ነው የጠየቀኝ። ስለዚህ እምቢ የሚባል ነገር አልነበረውም። ያው ሰጠሁት። ግን እኔ ከሰጠሁት በኋላ ያሻሻላቸው ነገሮች አሉ። ይኑማን ትክሴ ማለኩ ለቶ አሹፌን በዳሎን እንጋብዙ ይኑማን ረፌ ማለያ ለሚ ተኩማ ዳቦና መራፊዙ። ቀጥሎ ዋይን ኬኛ ነው የሚለው፣ የኛ ነገር ነው የሚለው። ሜቢ የኛው ፖለቲካል ይዘት አለው። ነገር ግን አሁንም ውስጡን ገብተሽ ስታዩ ከ10 ምናምን ሙዚቃዎች ውስጥ የተወሰኑች ናቸው ፖለቲካዎች። የፍቅር ዘፈን አለው፣ በብዛት አለው የፍቅር ዘፈን በጣም የሚወደዱ። ህዝቡ ያለበትን ትኩሳት በወቅቱ ህዝቡ ፍቅር ነው የሚፈልገው ወይስ ፖለቲካ ነው የሚፈልገው የሚለው ነገር ነው እንጂ ፖለቲካዎቹን ከመሀል መርጦ የወሰደው ህዝቡ በወቅቱ ያለበት ትኩሳት ነው የህዝቡ እንጂ በቁጥር እናስቀምጥ ቢባል አይገናኙም። የፍቅር ዘፈን ነው በብዛት የሚሰራው። ለምሳሌ አሁን ሚሊኒየም አዳራሽ የሰራውን ጌርሳ ቁጭ ብሎ ካሴቱ ላይ ያስገባው አይደለም፣ መንገድ እየሄደ በሆነ ነገር ተናዶ የጻፈው ነው። ወደ ምስራቅ እየሄደ ለሆነ እርዳታ ያው በስልክ አንዳንድ ነገሮች ሲነገሩት የተጎዱ ሰዎችን ሲያይ በዛ ንዴት የጻፈው ነው። ሁለተኛ አልበሙ ላይ መጣሪያ ያደረገው ዋይ ኬኛ የሚለውን ዘፈኑ ምናልባት ማህበረሰባችንን ይገልጸዋል። ዋይ ኬኛ የወት ዲሰና መንዲሱ ነው የሚለው። የኛን ነገር ብታዩም አይተውሽም። ይሄ እንደ ጥላ የሚከተል ነገር አለ። ብተውሽ ማለት ጥላሽ አንቺ ቅርብቲውም አይቀርም ከተልሻል። የኛ ማህበረሰብ ፖለቲካ እንደዛ ነው። የአሊ 1991ን አልበም ቢሊሱማ የሚለውን አልበም 10 ብር ካሴት በሚሸጥበት ጊዜ 80-90 ብር ይሸጥ የነበረ ውጪ ታትሞ ስሩ በሙሉ አገሪቷ ሲደመጥ የነበረ አልበም ነው። ከዛ አልበም በኋላ for the first time በዛ ደረጃ እኔም መገመግመው የሃጫሉ ዋይ ኬኛ የሚለው አልበም ነው። ዋይ ኬኛ የው ኢትዲሰን ሲላ ናማን ኢሱ
ከ2005-6 አካባቢ ነው ኖርዝ አሜሪካ ይመስለኛል የታተመው ራሱ ማለት ነውና ውስጡ የሚያነሳቸው ጉዳዮች ብታይ ከሙዚቃ ቫራይቲ አንፃር እስከ ማሊ ድረስ ይሄዳል። የማሊ ሙዚቃ አለው፣ የሐረርጌ ሸጎዬን አለው፣ የወለጋን፣ የጅማን፣ የባሌን፣ የሸዋን እንደዚህ የተለያየ ዘውግን የያዘ ነው። ሬጌን አለው። ዋይኬኛ የምትለው ራሷ ርዕሷ በሬጌ ሙዚቃ ዳይቨርስ የሆነ ድምጽ የምታነሳበት ነው። ከዛ ውስጥ ደግሞ ሩት በምትላቸው የሀገር ውስጥ ሙዚቃ ማለት መሰረታዊ የኛ ሀብት የምትለው ሙዚቃ አለ። ለምሳሌ ባሮ ጋር ስትመጣ ባሮ የባሌ ሼክ ሁሴን አካባቢ ተወልዶ እዛው እንትን ያለ የሙዚቃ አይነት ነው። ባሮ ጋር ብትመጣ በደመኮን ስትሰማው ታምር ነው የሚሆነው እውነት ለመናገር። እዛ ላይ ገረርሳውን ብታነሳ ሚጢን ወልቀበቴ የሚለው በጣም ትልቅ ሙዚቃ ነው። በገረርሳውም የሀጫሉ ድምጽ በዚህ በባሮ ደግሞ በደመኮ የሚለው ድምጽ ምናልባትም ሼክ ሁሴን የሚባሉ ቅርብ ጊዜ ሙዚቃ የሚሰሩ አሉ ማለት በሃይማኖቱ የባሮ ሙዚቃ የሚሰሩ ማለት ነው። ከሳቸው ወደ ትልቁን ድምጽ የሰማሁበት ድምጽ ነው። እንደ ድምጽ በደመኮትየሁ ኦናፍ ገሜረዋው እንዱኩምኒ ጃለለከ ጋፍ ተቆወያው አንድ ዜማም ሁለተኛ አልበሙ ላይ ሰርቷል። የማሉ ነቀርቃሪ ከሚለውን ዜማ እሱም የማሊ ዜማ ነው። በጥሩ ሁኔታ ነው የሰራው። እሱ ላይም ገብቼለታለሁ። ቆይር ማሉ ነቀርቃሪካ አንደቂ ሰቀርቃሪካ ማሉ ነቀርቃሪካ የማሉ ሰቀርቃሪካ ልጅና አግዡ እንደማለት ነው። እርጁ አግዡ አኖቱ ማነሰት ማጀዱ ከኖርማታቴ ማልጎዱ ሀራ ቦሬት ከነፊዴ ገራንኮሞ ሲማሌ ኩኑ ሀርአስ አመሲዲዴ አንድ ትዝ ያለኝ የሱ ዘፈን አለ ቱሉ ጀላ የሚል። ቱሉ ጀላ ማለት ተራራ ስር እንደማለት ነው። ምናልባትም ይሄን ለራሱን የዘፈነ ይሆን? ቱሉ ጀላ መልካያቱ ማልቱ ቦሬስ ተሊለከና ልቡ አከተሳባቱ ሐመ ብየኛቱ ሴናን ስራምባቱ ማልቱ ለሚፍ ኮዴሳ ገና ነው የሚለው። ከተራራ ስር የምትፈልቋ ኩልል ያለች ውሃ ማና ደፈረሳት ይሆን? እንደ ድንገት የምትነጠቅ ነፍስ፣ እንደ ድንገት የምትወጣ ነፍስ አፈር የሚበላትን ያክል ታሪክ ያስታውሳታል። ማንስ ነው ወገኑን የሚከዳው ነው የሚለው። ሁሉ ጀላ መልካያቱ ማልቱ ቦሬስ ተሊለከና ማልቱ ቦሬስ ተሊለከና ልቡ አከተሳባቱ አማብዮኛቱ ሴናን ሲራምባቱ ማልቱ ለሚፍ ኮዴሳ ገና ማልቱ ለሚፍ ኮዴሳ ገና እሱ ራሱ ይሄን ነገር ቀድሞት ዘፍኖታል። ሂንገኑ ዲዴራ አኑ ይላል የሚቀጥለው ስንኝ። እኔ ለትንሽ ነገር ብዬ ለማይረባ ነገር ብዬ ወገኔን አልከዳም ነው የሚለው አጫሉ። ሂንገኑ ዲዴራ አኑ ያጋዲሰ ኦፊ ማዲገኑ ሂንገኑ ጀዴራ አኑ ሚጋዲሰ ኦፊ ማዲገኑ አጫሉ ከአቅሙ በላይ ለሀገር ብዙ አስቀምጦ ማን ነው አጫሉ ነው የሚረሳው? በዚህ እድሜው እንዲህ አይነት የጀግንነት ታሪክ የሰራ ታንክና መድፍ ፊት ለፊት ቆሞ የተዋጋ እና ለሀገሩ በመሳሪያ አይደለም እኮ በሽጉጥ አይደለም ወይ በታንክ በመድፍ አይደለም በማይክ ማን ነው? ዛሬ እኮ የምናየው ትንሽ እውነት መናገር የምንፈራ ሰዎች እኮ ነን እኛ። አጫሉ እኮ ሞትን ሳይፈራ እውነትን በማይክ የተናገረ ልጅ ነው። በቃ አለቀ። አጫሉ ያለውን ነገር እያለ ነው። አንድም ቀን ሳይፈራ፣ አንድም ቀን ወደ ኋላ ሳይል፣ አንድም ቀን ማንንም ፈርቶ የልቡን ሳይናገር አልፎ አያውቅም።
ሃጫሉ ሙዚቃን ፐርፐዝሊ ይጠቀምበታል። ሙዚቃን ለፍቅር፣ ሙዚቃን ለሰብአዊ መብት ጥያቄ ሙዚቃን ሰርቶበታል። ፈጣሪ በሰጠው ተስጦ ተጠቅሞበታል። እሱ እንዴት ተጠቀመበት? ለጭቁን ህዝቦች ድምጽ ሆኗል። ማይክ የጨበጠና መሳሪያ የጨበጠ እኩል ሆኖ እንዲሰማን አድርጓል። ማይክ ምናልባት ሁለቱም ብረት ሊሆን ይችላል። ያ የሚተፋው ግን ድምጽ ነው። ይሄ የሚተፋው እሳት ነው። ድምጽ በሚተፋው ነው እሳት የሚተፋውን ያስጣለው። ያው ይሄ የሚካድ ነገር አይደለም። ማንንም ፊት ቀረበ ማንንም ፊት ለሱ ኢሹ አይደለም፣ የህዝብ ጉዳይ ነው። ለሃጫሉ ጉዳይ እኔ በማየው ጭንቅላታቸውን የሚናገሩ ይሄ ማይንዳቸውን የሚናገሩ ሰዎች በሙዚቃው የሆነ ያሰቡትን ነገር ለመናገር የማንንም ፊት ወይም የደም ግፊት የማያዩ ሰዎች ሁለት ሰው ጥራ ብትለኝ በተለይ ወጣት ከምትለው ቴዲ አፍሮና ሃጫሉን ላነሳል እችላለሁ። መናገር ሐሳባቸው የተለያየ ሊለያይ ይችላል፣ ላይ መሳሰል ይችላል። የሁለቱ ሐሳብ ግን ያሰቡትን ነገር ያነሳሉ። ሃጫሉ ክብሪትም እብሪትም አብሪ ጥይትም አይፈራ። ጅርቱ የህዝብ ጉዳይ እስካነሳ ድረስ ማንም በዙሪያው ቢኖር ጉዳዩ አይደለም እና በዛ ደረጃ ነው ተጽዕኖ ፈጣሪነቱም እኮ እሱ ነው። ምንጩም ራሱ በቃ ከምንም ከየትኛውም ፓርቲ ጋር ከየትኛውም ወገን ጋር አሶሺየት አታደርገውም። ሃጫሉ ከማንም ጋር አታገናኘው። ማንም የኔ ነው ብሎ ነጥሎ ሊወስደው የሚችለው አይደለም። አሁን በኦሮሞ ማህበረሰብ ከእገሌ ጋር ብለ ከማንም ጋር ልታጨው ወይም ልታጋባው የምችለው ነገር አይደለም። ሃጫሉ በቃ ራሱን ችሎ ህዝብና ህዝብ ብቻ ጉዳዩ የሆነ ሰው ነው። ገረሩሬ መካዬ ገረሩሬ ቦደ ዋንጀተኒሬ ከኤንራ ዲድቻ ተከርፋሳ ድንቻ ተኬንራ ቡቢሳ አካ ቅሌን ሰርፋሳ ጆሌ ብየ ኮቲ የጆሌ ብየ ኮቲ ሁንዱምቱ ሃዶ ኮቲ አኔ ማለንጎ ደሬ ማለንጎቹ ዲደሬ ሃጫሉ አሁን ስለ ፖለቲካ ሲያወራ አይተሽ፣ ስለ ፖለቲካ ሲዘፍን አይተሽ፣ የሆነ ቦታ ላይ አንድ ነገር ሲቃወም አይተሽ ከዚህ መንፈስ ውስጥ ወጥቶ ሰው ያስቃል አይደለም ለራሱ ይስቃል ብለሽ አትጠብቂኝ። ግን ከዛ ደግሞ ወጥቶ ወደዚህኛው ወደ ማህበራዊ ህይወቱ ሲመጣ ሃጫሉ በጣም አስቂ ነው፣ በጣም ኮሜዲ ነው፣ በጣም ተናጋሪ ነው። እሱ አሁን በጊዜ የሚገባ ቀን እራት አንበላ እንዲሁ ስንስቅ ነው የምናድረው። ያስቀናል፣ እንደሆነ ነገር ይሆናል፣ የሆነ ነገር ያወራል። ጨዋታ ነው፣ ሳቅ ነው እንጂ የሚያኮርፍ እንኳን የለም ቤት ውስጥ። ተጫዋች ነው፣ በጣም ሳቂታ ነው። እንደዚህ ታታቂው ደጅ ላይ የሆነ ነገር ሊመስልሽ ይችላል። ጀደኝ እንደዚህ ነገር ሊመስል አይደለም። ሃጫሉ በጣም ተጫዋች ሳቂታ፣ ሁሉንም ሰው የሚወድ ሰው ነው። አገሩን የሚወድ ልጅ ነው። ሰውን ሁሉ የሚወድ የሚያፈቅር ልጅ ነው። በህይወቴ ውስጥ ማረሳው እሱ ከተረበኝ ውስጥ እኔ አላስታውስም፣ የሆነ ነገር ተርቤው አናድጄዋለሁ መሰለኝ እና ያንን ረስተን ስለ ድሮ ስርዓት እናወራለን። ስለ ባሪያ ሽያጭ ምናምን ነገር እዚህ አምቦ አካባቢ የሆነ ባሪያ የሚሸጥበት ቦታ አለ መሰለኝ ወደ ግንደ ብረት መስመር ላይ። ስለዛ ታሪክ እያወራን እሱ ቅድም ተናዶ ነበር። በመሃል ገብቶ ያ ስርዓት እንኳን ወደቀ አለኝ። እንዴት ስለው ባይወድቅ ኖሮ ዛሬ አንተ ነበር የምነግደው ነገር ብሎ በዚህ አስቸጋሪ ባህሪ አሁን አንተን መነገድ በጣም ከባድ ነው። ሁሌ እያስታወስኩ ምስቀው ነው። በጣም ተናጋሪ ነው። እሱ ካለ በቃ ማንም ዝም የሚል በቃ ዝቃለን ይፈጥራል እዛው ጋር ጨዋታዎች፣ ትክክለኛ ደግሞ እውነተኛ የሆኑ ነገሮችን በቀልድ አስመስሎ ይነግረናል። ያ በቃ እሱ ካለ አሁን እንደውም ሞር እሱ ባለበት እኛ መቀለድ እንደውም አያምርብንም። ሃጫሉ ለሰዎች ያደረገው ነገር ብዙ ነው። ከአምቦ ይዟቸው መጥቶ እዚህ ሀገር አስለምዶ ቤት ተከራይቶ አብሮ ፍራሽ ላይ የተኙ ምን ብሎ ስንት ሰው ራሱን ችሎ ዛሬ የሚኖር አለ። ወደ ሙዚቃው የሚገባ አለ። በሌላ ፊልድን ተሰማርቶ ራሱን ችሎ የሚኖር ሰው አለ። አቀራረቡ ከሰው ጋር ሰው አንድ ከተላመደች ማለት ነው የምታውቂው ሃጫሉ አይነት አይደለም። በጣም መሳቅ መጫወት ነው የሚወደው።
ቁም ነገር ሲያወራ ደግሞ አንዳንዴ እኔ ራሴ ምን አገባው እላለሁ። ስለኔ ሲጨነቅ ሲያወራ እንደዚህ ብታረግ ስለ ሰው በጣም ከመናደዱ ከመጨነቁ የተነሳ በጣም ከባድ ጋስትሪክ አለበት። ቁጭ ብሎ ስለ ሰው የተናደደ ብቻ ይነሳበታልና ምን አግብቶት ነው እል ነበር። በሳቅ በጨዋታ ማር በጣም ቁም ነገር ያለው ከራሱ ልቅ ለሰው የሚኖር ነበር። መስጠቱን እቀናበታለሁ። እሱ የተፈጠረው የተሰጠው ለመስጠት ነው። በመስጠት በጣም ይረካል። ባይዘኛ አንድ ቤት ነው የምንኖረው እዚህ አዲስ አበባ። እኔ የምኖረው እሱ ጋር ነው። ኦሬዲ ከ6 አመት በላይ ሆኗል እኔ እሱ ጋር መኖር ከጀመርኩኝ። ጠዋት ለብሶ የወጣውን ጃኬት ማታ ሲገባ ላይ አታገኝም። አውጥቶ ሰጥቶ ነው የሚገባው። አውልቆ በመስጠት ያምናል። ደግነት፣ ቸርነት፣ መሳቅ፣ መጫወት በቃ እሱ የሚጠላው እነዚህ በቃ የዘሮቹ ወደ ታች የሚሆኑትን ብቻ ነው የሚጠላው። የሞቱትንም አንደም ነግረው አላውቅም። ለሞቱትም ይጸጸታል። ላሉት አሉ እንዴት ተወደታችን ይሆናል። በቅርበት እንኳን የምናውቀው በተለይ ለአምቦ ከተማ ልማት የራሱ አስተዋጽኦ አድርጓል እና ልግስናው ከቃላት በላይ ነው። ቢያ ቡናፍ ደማ ያ ዱሬቲ ቢያ ከረቢ በዳሲ ነገሩ ሀገር ውስጥ ብዙ ኮንሰርት አብረን አልሰራንም። እዚህ አሁን ቅርብ ጊዜ ነው እንጂ አልሰራም። አጫሉ ብዙ እኮ እዚህ አልሰራም። ያው ውጪ ነው የሚሰራው በተገኘው አጋጣሚ ቪዛ ካገኘንበት ጊዜ ጀምሮ እና ለረጅም ጊዜ ካሴት ወጥቶ ብዙ ቅና ያለው መድረክ መስራት አንችልም ነበር። ያው ከዚህ ደብቄ ይዤ ሌላ ቦታ ማሰራበት ምናምን ነገር ቦታ ነበር። ዝም ብለን አንዳንድ ራሳችን ለመቻል እሱ እንደሚመጣ ሳይታወቅ ሁሉ የሆነ በውስጥ እንትን አድርጌ ማለት ነው። ከዛ ውጪ ግን ውጪ ነው የሰራነው። ያው የመጀመሪያው የአሜሪካ ኮንሰርት ነው። አራት ሆነን ነው ከዚህ ነው ኦሮሚያ ትያ የሚል ስያሜ የሀጫሉ ዘፈን ነው። በሱ ሰይመን ብዙ ሀገር ዞርን፣ ብዙ ኮንሰርት ሰራን። በጣም ስኬት ነበረ። በጣም ጥሩ ነበረ። ወደ 20 ምናምን ሀገር ነው ዞርን፣ ስቴት ነው ዞርን የሰራነው። ከዛ ወደ አውሮፓ ነው ያለፍነው። ወደ አውሮፓ አልፈን አውሮፓን ብዙ መድረክ ሰራን። ከአውሮፓ ተመልሰን ወደዚህ መጣን። አትምጡ እየተባልን ተመልሰን መጣን። አሜሪካ ነዋይ ቤት ሄደን ነበር የመጀመሪያ ቀን። ስራዎቹን እየዘፈነለት በጣም ያንተ አድናቂ ነኝ ስራዎችን ከድሮ ጀምሮ ምናምን ብሎ ሲነግረው ሰምቻለሁ። ነዋይ አለበት ነዋይ አለ እዚህ ቦታ ከተባለ አጫሉ ጓደኞቹ ጃምቦ ጆት አሜሪካን ሀገር መጥተው ነዋይ እዚህ ነው ቤቱ ሲባል ሜሪላንድ መጡ። አጫሉ ነበር የሚመራቸው። በጣም ወዳጄ ነው፣ አክባሪዬ ነው። በየትኛውም ደቂቃና ሰከንድ አጠገቤ ሲቀመጥ የሚናገረው የሚያወራው ስለ ኢትዮጵያዊነት ነው። በአንድ ጥላ ስር በአንድ ሰማይ ስር ያለን በአንድ ምድር ላይ ያደግ ልጆች ስለሆን ኢትዮጵያዊነቴን ነው ልጁ በጣም የሚወደው እንትን የሚለው ኢትዮጵያ ነው የምትለው ሀገር ነው የምትለው በዚህ ነው የምወድ ይለኝ ነበር። ከነዋይ ደበበ የክብሬ መመኪያ የሚለው የክብሬ መመኪያ ደስታና ህይወቴ ሌላ ምን አብታለኝ ሀገሬ ናት ሀብቴ አሳየ ዛሬ መሳየ ነገ መሳየ ሀገሬ ጥያቄ ልክ ካልሆነ መልስ ልክ አይሆንም። ከዛ ተነስቶ አጫሉ ልክ ያልሆኑ ነገሮችን ሊናገር ይችላል። አጥማቂ አክቲቪስቶች፣ አጥማቂ ፖለቲከኞች አሉ። አንድ ሰው የሌለውን ማንነቱን በራሳቸው አጥምቀው እነሱ በሚፈልጉት መንገድ
የነሱን ዓላማ በሚያሳኩበት መንገድ አጥምቀው ሌላ ስም አንቺ የማታውቂውን አይደንቲቲ ማንነት ይሰጡሻል። እኔ በጣም የሚገርመኝ ኦሮሞ በአድዋ ድል ውስጥ ድርሻ እንዳለው የሃጫሉን ያህል ጮክ ብሎ የተናገረ ሰው የለም። ከሃጫሉ በላይ ግን የሚያውቃል ይሄን ጉዳይ። የኢትዮጵያን ድንበር ዙሪያውን ዞረን ብንቆፍር የኦሮሞ አጥንት የሌለበት ቦታ የለም ብሎ የተናገረው ሃጫሉ ነው። ቢያወራኝ ስለ ኢትዮጵያዊነት ነው። የኔ አያቶች እኮ አድዋ ዘምተዋል። መቀሌ ተብሎ ነበር የሚለቀሰው ይለኝ ነበር። ኑን ሚቲ ፈርደ ኬኛ ሂምቤኩ በሬቸኒ ጋፈ ጋሬን አድዋ ጋፈ መቀሌ ሰኒ ጋፈ ሎላ አድዋ ጋፈ መቀሌ ሰኒ ኑን ሚቲ ፈርደ ኬኛ ሂምቤኩ በሬቸኒ ስናወራ ከሃጫሉ ጋራ ስለ ኤርትራ እንቆጫለን። ዛሬ መልሰን ኢትዮጵያ ላይ ልናደርጋት አንችልም። ኦፍ ኮርስ ራሷን የቻለች ሀገር ነች። ባይሆን ኖሮ ብለን እንኳን ሌላውን ኢትዮጵያ ልናገልና ኦሮሞ የሚል ነገር ብቻ ልንይዝ ቀርቶ ስለ ኤርትራ እንቆጫለን። ሃጫሉ የማይስማማበት ኢትዮጵያዊነት ኦሮሞነትን የሚውጥ ኢትዮጵያኒዝም አይቀበልም ሃጫሉ። በተመሳሳይ ሰዓት ኢትዮጵያዊነትን የሚክድ ኦሮሞነትም አይቀበልም። በሁሉም ዘፈኖች ውስጥ ስለ ህብረ ብሔራዊነት ስለ አንድነት ሲያቀነቅን የኖረ ሰው ነው። እንደ ሃጫሉ ፊት ወጥቼ ስለማልናገር ሊሆን ይችላል ጥሩ ኢትዮጵያዊ ብለው ሰዎች እኔን ሲያመግዙኝ ሰማለሁ። ሃጫሉ ከኔ የተሻለ ጥሩ ኢትዮጵያዊ ነው። በኢትዮጵያ ጉዳይ ላይ ግን ምን አይነት ኢትዮጵያ የሚለው ላይ መስማማት፣ ባህልሽን፣ ሃይማኖትሽን፣ ማንነትሽን የምትነካ ኢትዮጵያ ነው የሚጠላው ሃጫሉ። ከዛ ውጪ ግን በዚች ሀገር ግንባታ ውስጥ ኦሮሞ ተሳትፏል፣ በዚች ሀገር ነጻነት ውስጥ ኦሮሞ ተዋግቷል፣ በዚች ሀገር ድንበር ጥበቃ ውስጥ ኦሮሞ ነበረበት ብሎ የመጨረሻው በትልቅ ድምጽ የተናገረው ሃጫሉ ነው። በኢትዮጵያዊነቱ አደረደረው። ነገር ግን እንዳልኩሽ አንዳንድ መጥፎ ጥያቄዎች ከመስመርሽ ባያስቱሽም ለአፎ ለምታ አይዳርጉም ማለት አይቻልም። ዋንንታኔ ማልቱ ጅራ ሺራ ኦርማን ሰካላምኔ አማገኙ ብዙ ጊዜ ሃጫሉ ጋር ሰሪ እንደ ቀልድ ነው ሰሪ ድምጽ ሲገባው ላይ የገባ አይመስልሽም። በቃ ዜማም ሲሰራ ግጥምም ሲሰራው እሱ ተዘጋጅቶበት አይደለም የሚወጣው። ኢቭን እዚህ አይዲያ ስተሽው ራሱ እዚህ የሚገራርም ስራ ነው የሚሰራውና እሱ ለየት የሚያደርገው ይሄ ነገሩ ነበር ብዬ ነው ማሰብ። ሃጫሉ እንደዚህ አይነት ነገር አያውቅም። ጽፋለሁ ካለ በፈለገው ሰዓት ይጽፋል። የትም ቦታም አይመርጥም። ብቻ ለመጻፍ የሚመቹ ነገሮችን ያገኝ እንጂ እንደዚህ ብዙ ክራይቴሪያ እንትን የለውም። ቶሎ በመጻፍ ደግሞ አሁን እሱ አንድ ጉዳይ ዛሬ ከገጠመው የዛሬ ሰርቶ ለነገ እንደዚህ የማድረስ ችሎታ አለው። እኔ አሁን ይሄ ችሎታ የለኝም። የራሱ ሙድ አይደለም የሚጠብቀው ስራ ሲሰራ ሃጫሉ ያንተን ሙድ ነው የሚጠብቀው። አንተ ሙድ ውስጥ መግባትህ ሪትም ውስጥ መግባትህ እሱ ገብቷል። በቃ ኦንላይን ነው ያንተ መግባት ነው የሚጠበቀው እንጂ እሱ በማንኛውም ሰዓት ሙድ ውስጥ ነው ያለው። ማታም እንሰራለን ቀንም እንሰራለን። ሞር ግን ማታ ጸጥ ባለበት ምናምን አሁን ልጆች እንደዚህ ደጋግሞ ሳይወልድ በፊት ያው የላጤነት ኑሮ በነበርንበት ሰዓት ያለው ነው የምነግርህ። አፄ ቦታም አይመርጥም። መኪና ውስጥ ሲሄድ ያንጎራጉራል፣ መንገድ ላይ ሲሄድ ያንጎራጉራል። ቦታ መርጦ አይደለም ከመጣለት ቆም ወርዶም ይሰራል። ልጁ ሙሉ ሙዚቀኛ ነው። የተፈጥሮ ድምጽ አለው። ከዛ ውጪ የሙዚቃ ትምህርት ቤት ገብቶ ባይማርም ከሙዚቃ ጋር ረጅም ጊዜ ቆይቷል። ከልጅነቱ ጀምሮ ወደ 16 ዓመት ምናምን ይመስለኛል ክለብ ውስጥ ገብቶ ኪቦርድ ላይ መድረስ በማይችልበት ሰዓት ወንበር ላይ ተቀምጦ ኪቦርድ እየተጫወተ ክለብ ውስጥ ይዘፍን ነበር። አምቦ ውስጥ ማለት ነው። ሜሎዲ ኪቦርድ ሲችል የሜሎዲ መሳሪያ ቻለ ማለት ነው። ቀጥሎ የኡርጂ አዳማ ባንድ ውስጥ የባህል ድራም ይጫወት ነበር። ይሄ ደግሞ ሪትም ቻለ ማለት ነው።
አንድ ድምፃዊ የኔቸር ድምጽ የተፈጥሮ ድምጽ ካለው ከሜሎዲ መሳሪያ ከተጫወተ ከሜሎዲ ኪቦርድ አልኩሽ ግን ጊታርና ክራርም ይሞክራል። ከምት ደግሞ ድራም ይችላል። ድራምና የባህል ከበሮ ማለት ነው። የተፈጥሮ ድምጽ አለው። ግጥምና ዜማ መጻፍ ይችላል። ስለዚህ ይሄ ሙሉ ሰው ነው ማለት ነው። አንድ ድምፃዊ ሙሉ ድምፃዊ ነው ማለት ነው። ስለዚህ የሚሰራቸው ስራዎች ተወዳጅ የማይሆኑበት ምክንያት የለም። እነዚህ ነገሮች አሟልቶ ከያዘ ይሄ ነው የተለየ ነገር ያለው ይመስለኝ። ለጥበብ ሰውነቱ እንከን እናወጣ አንችልም። ልጅ ነው መድረክ ላይ ሲወጣ መሰጣይ ነበር ነው ዋና የነበረው። አይገርምሽ? ሃጫሉ ቴክኒክ ይችላል። ዜማ ሲዘፍን ቴክኒክ ይችላል። ሙዚቃ ማለት እኮ ቴክኒክ መቻል ነው። ስትዘፍኒ ቴክኒክ ስትችይ ዓለም ላይ በጣም ፌመስ የሆኑ ሰዎች እኮ ቴክኒክ የሚችሉ ሰዎች ናቸው። በጣም ያንጎራጉሩ ሰዎች አይደሉም። ቴክኒክ የሚችል ልጅ ነው። ያንጎራጉራል። ሁሉን ዜማ፣ ግጥም በደንብ የሚሰራ ልጅ መድረክ እዚህ ሀገር ውስጥ እስቲ እንደ ሃጫሉ መድረክ ሞልቶ እንደፈለገ ዘሎ ትንፋሹ እንትን ሳይል ሳይቆራረጥ የሚዘፍን ዘፋኝ ጥሪልኝ። ሳይቆራረጥ መድረክ መምራት የሚችል ሰው ነው። ከዳር እስከ ዳር መድረክ ሞልቶ የሚዘፍን ልጅ ሁሉ ነገር ያለው ልጅ ነው። አርቲስት፣ ጎበዝ አርቲስት፣ የጥበብ ሰው ነው። ከኦሮሚያ ቋንቋ ከሚያዳምጡ ወይም ከሚሰሙ ከሚናገሩ ሰዎች አልፎ ተሻግሮ ሁሉም ሀገር የተሰማ ወጣት ድምፃዊ ነው። ምክንያቱም በጣም ዜማዎቹ በጣም አሪፍ ናቸው። በጣም ሜሎዲ ናቸው። የሚያነሳውን ነገር ለማንሳት በቦታው ይወክለዋል ማለት ለዛ መድረክ ወይም ደግሞ በሰዓቱ መናገር ያለበትን ነገር የመናገር አቅሙን በጣም ማደንቀው ነው። ከሌሎቹ አርቲስቶች ይለየዋል። እኛ ሀገር አሁን ብዙ ጊዜ ፔንታ ነው የተለመደው፣ 5ቱም ኪ ነው። እሷን 7 ኪ ዲያቶኒኮች ሲሰራ ምናምን ከለመድ ነው። ሃጫሉ የተለየ የሚታየው እሱ ላይ አንዋንተን ሲጥቡ ዋንተን ሲሎክሲኔ ቱጋን ከነሚጤ ዋጸከናን ሂሌ በጅራ ላይ በጣም ትልቅ ሐሳብ ያነሳል። እሱ ምንድነው ዱከነ ጥብሴ ደም ይሙላተና እንጀዳ ነው የሚለው። አሁን ጨለማን ጨለማ ላይ አብርቶ ሂድ ይታይ ይለኛል። ምክንያቱም ላይ ያለው ስንኝ እኔና አንተ እንድንለያይ ሴራ አሴሩ ነው የሚለው። ለዛው በማይገባን መልኩ ነው እሱም ያነሳው። በማይገባን መልኩ ሴራ አሴሮ እኔና አንተ እንድንለያይ አደረጉ። ሽረሽረኔ አከን ስራጭቱፍ ቀልቢ ኪ ሀተኒ ነው የሚለው። አን ማልጎዴን ስራጭታ ሲፉዴን አንቦ ኮሊጣ ነው የሚለው። እንዴት አድርጌ ነው እኔ ካንተ የምለየው? ይዤ አንቦ የገባለው ባይሆን እንኳን ነው የሚለው። እና እዚህ ጋር ምንድነው አሁን በቦርደር በምን የመከፋፈል ነገሮች አንዱ ከሌላው ላይ እንዲቋረጥ የመደረግ ነገሮች አሉ። ዱከነ ጥብሴ ህሙልአተ ደሚና እንጀዳ መለያየት ማለት ላጫሉ መለያየት ማለት መገፋፋት ማለት ጨለማን ጨለማ ላይ እንደማብራት ማለት ነው። ወደ አዋርድም ከሱ ጋር የተሸለምነው በጅራ ማለት ነው። እና ለኔና ለሱ በጣም ትልቅ ማስታወሻ ነው። ሃጫሉ ሁንዴሳ ሃጫሉ ሁንዴሳ yawa irraanfachuuf yawa irraanfachuuf yawa irraanfachuuf yaanui yawa irraanfachuuf yaanui yawa irraanfachuuf yaanui yawa irraanfachuuf yaanui ሃጫሉ ስራ የሚጣል የለም። በጣም ከባድ ነው መምረጥ ግድ ከሆነ ግን የማለንጅራ ነው መርጠው። እኔ የምወደው አይነት አጻጻፍ ነው። አጻጻፉም በግልጽ ስለ አንድ ነገር መጻፍና በስውር መጻፍ ይባላል። ማለንጅራ ላልገሎቶ ለምትባል ፍቅረኛው ነው የዘፈነው። እቺ ገሎቶ ስሟ ተቆላምጦ ነው እንጂ ገላኔ ነች። ገላኔ ደግሞ ኦሮሚያ ልትሆን ትችላለች።
ግን እሱ የዘፈነው ስለ ገላኔ ነው። በዛ ውስጥ ደስ የሚል ግጥም አጻጻፍ፣ የዜማ አጻጻፍ ያው ያጫሉ ዘፈኖች ውስጥ የሚጣል የለውም። ግን መምረጥ ካለብኝ ይሄን ዘፈን ነው መርጣው። እንደዚህ ሲያበዙ በተደም የሚደክም ነገር ይመስላል። ይደክማል ልጄ ለምንድን ነው እንደዚህ የሚያረጉት? ወይኔ የደከሙ እኮ ነው ይላል። በቤትም ሲከፈት አላየውም። ሱሉልታ ያወጣው እሱን አይቻለሁ፣ እሱን አየዋለሁ። እሱ አያስችለኝም፣ አየዋለሁ። ባንገቱ የሚጨፍርና እንደዛ ሰዎቹ ሲጨፍሩ አየዋለሁ። እኔም ግን ዘፈን ወዳለሁ፣ ግን እንዴት እንደሆነ ግን አላውቅም። በጣም ሰስታለሁ። ሰዎቹ አይቶ አንቺ አየን እኮ እንደዚህ እኮ አየን እንደዚህ ብሎ ሳቀቃለሁ። በጣም ሳቀቃለሁ። ገላኔትያ ወደስ ጅራ ጉቤ አምቦራ ጨለቂ ገላኔትያ ነራ ፈጋቴ ጀዴ ሲያዱን ኪያዮ ማፌ ማለ ነፌ ነፌ አጋ ዳኔ ማለ ነፌ ጨጨብሴ ኛቴ ለፌ አኒንጅሩ አኒንጅሩ ያጋ ዳኔ አኒንጅሩ ኩኩቴ ኛቴ ለአብሮ አደጉ ለባለቤቱ ለፍቅር ጓደኛው ለልጆቹ እናት ያዜመው ኦልማንኪ ቱልፋት የሚለው ፍቅርን በደንብ ይገልጸዋል። ሰምና ወርቃለሁ ለጓደኛውና ለኦሮሚያ የዘፈነ ነው የሚመስለኝ። ለዚች ሀገር የዘፈነ ነው የሚመስለኝ። ኦልማንኪ ቱልፋቴ ከናናፍ ናፍ ኦልቴ ረክናፍ ገደዶ ከነፋን አርግቴ አኖሁም ነንቀቡ ዋተከሲን ጎዱ ዱኤ በዱ ስሊያን ስንራን ፈዱ የሚለው ውለታሽ ከብዶኛል ቺዬ ማልከፍለውም ከኔ ጋር ያሳለፍሽው ነገር ከኔ ጋር የሆንሽው ነገር ያሳለፍሽው ችግር እኔ ጉልበት የለኝም ቺዬ ማልመልሰውም የሚል ዘፈኑ በጣም ነው የምወድለት። በጣም du'ee baaduu sillee aanseenee hirraanfadhu anoo humnaan qabu waa tokko siin godhu du'ee baaduu sillee aanseenee hirraanfadhu አሁን አብዛኛዎቹም ሌላዎች ስቱዲዮም ያሉ አሉ፣ ኔጋም ያሉ አሉ። የትኛው ሊያወጣን እንደነበር ግጠኛ ሆኜ ባላወራሽም አጫሉ ብዙ ጊዜ ካየሽ ባህላዊ ምናምን በሚሰራው ነበር የሚታወቀው። በአሁኑ ስራዎቹ ግን ትንሽ ለየት ብሎ ነበር ለመቅረብ ያሰበው ነበር። መሞቱ በፊት 15 ቀን በፊት ይመስለኛል ኤሰንጀርታ የሚል ዘፈን ነው። ኤሰንጀርታ የሚል ዘፈን ሰራ ነው። እዚህ ሙሉ ነው ዘፈኑ፣ ግጥሙም ሁሉም ጨርሶ ነው የገባው እንዳጋጣሚና ሙዚቃውም አልቋል። እሱን ፋይናል ያደረግን ያለነው ምክንያቱም የዛን ቀን ማታ ራሱ ነው ደውሎ ነበር። ሰኞ ቀን የተገደለ ቀን ደውሎ ነበር። አንድ ሰዓት አካባቢ ነው የደወለው። ደውሎም የተነጋገርነው በዚህ ሙዚቃ ዙሪያ ነው። ለምን ላይቭ ሙዚቃዎች ይግቡ፣ ቤዝ፣ ጊታር ምናምን ሳክስፎን ምናምን የሚቀዱ በሚለው ጉዳይ አወራን። በዛ ጉዳይ ነው ስናወራ የነበረውና እሱ ጋር በተናገርንበት መሰረት አሁን በዛ እሱ በሚፈልግበት መንገድ ነው ስለፈለግን እኛም ሐሳባችን ተመሳሳይ ነበር። ስለዚህ የሙሉ ባንድ ስሜት እንዲኖረው አስበን ስለነበር እነዛ ሙዚቃዎችን የቀዳን ያለነው ሰሞኑን ቤዝ ጊታር ተቀርቷል። የተለያዩ ለዚህ ጊታር ሊድ ጊታር ሳክስፎን ይገባሉ። እነዛ ጋር ስንጨርስ ከሚመለከተው አካል ጋር በመዋላትና ከቤተሰቦቹ ጋር አድርገን ያው ዘፈኑን እናስረክባለን። ነገሮች ሰላም ሲሆኑ የጀመራቸው ስራዎች በሙሉ ይወጣሉ አልቀው ሽሪዮ ኑጋሞቴ ዮ አሮ ማርቴ ማሌ ዮ ጢቆ ቱርቴ ማሌ ባዬ ደጋላንጅራ ዱጋ በርባቻን ጆራ ጫሉ በጣም ጥሩ ሰው ነው። በጣም ሩህሩህ ነው። አዛኝ ነው። ለሀገሩ ለህዝቡ የኖረ ልጅ ነው። እስካሁን ለራሱ የኖረ አይመስለኝም አጫሉ። አሁን ለራሱ በሚኖርበት ሰዓት ነው የተቀጨው። ሰቀቀን የምሰማኝ ማጣቴ እሱ ደግሞ ልጆቹን ሳያሳድግ ምን እንደሚሆኑ አንድ ተምሮ እንኳን አንዷ ብጨርስለት
ደስ ይለኝ ነበር። እግዚአብሔር አላለለት። በተለይ ቺያውን ታላቅ ልጁ ወቢ ኦቨር በሚባል ደረጃ ለምዷታል። እሷን በጣም ለምደዋለች። የወደፊት ፍራቻ ምናልባት ለሷ ከሷ በሚነሱብኝ ጥያቄዎች የምመለሰው ነገር ነው የኔ ፍራቻ። ቼ መጨረሻ ናት። በደንብ ይዋል ኢሴኔ ኤዳኪኑ ባኔ ኢሴኔ አናቲን ፈካኔ